ሰላም ተማሪዎች እንዴት ናችሁ? የ11ኛ ክላስ ፊዚክስ እናጠናው ዛሬ ስለ ፍሪክሽናል ፎርስ እና በመጀመሪያ ይሄንን ቶፒክ ከመጀመራችን በፊት እባካችሁ ሁላችሁም ይሄንን ቻናል ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ለሌሎች ለጓደኞቻችሁ አስተላልፉላችሁ። የምናጠናው ኢንትራንስን ቤዝድ ያደረገ ስለሆነ በጣም ይጠቅማችኋል ብዬ አሰብኳችሁ ነው ገረፍ ማድረግላችሁ ማለት ነው። ስለዚህ ሁላችሁም ይሄንን አካውንት ሰብስክራይብ አድርጉ። እንኳን ወደዚህ ቻናል በሰላም መጣችሁ መጀመሪያ። ስለዚህ ዛሬ የምንጀምረው የምናጠናው ስለ ፍሪክሽናል ፎርስ ማለት ነው። ኢንትራንስን ቤዝድ ያደረገ ነው የምናጠናው። ስለዚህ ፍሪክሽናል ፎርስ ዲፕሊ ከመግባታችን በፊት ፍሪክሽናል ፎርስ ስንል ሃይላይትሊ ማለት ነው። ፍሪክሽናል ፎርስ ስንል የሆነ ለምሳሌ ሰርፈስ አለ መሬትና እኛ በምንራመድበት ጊዜ እኛ እንድንራመድ የሚያደርገን ፍሪክሽናል ፎርስ ነው ማለት ነው። ፍሪክሽናል ፎርስ ሞሽን እኛ እንቅስቃሴ ላይ እያለን ወደ ኋላ ኦፖዝ የሚገፋን ሞሽን ኦር ፎርስ ኢዝ ፍሪክሽናል ፎርስ እንለዋለን ማለት ነው። ሌላኛው ሁሌ ስታነቡ ዩኒት አውትካሙን ተረዱ። ስለዛ ቶፒክ ከጨረሳችሁ በኋላ ምንድነው ማወቅ ያለባችሁ የሚሉት ነገሮች በጣም ኢንትራንስ ላይ ይመጣሉ። ስለዚህ እነዛን ከጨረሳችሁ በኋላ ዋና ይህንን ቶፒክ ስትጨርሱ እነዚህን ጥያቄዎች መስራት አለባችሁ። ማወቅ ያለባችሁን ነገር ሄዳችሁ መጀመሪያ ቶፒኩ ሲጀመር ያሉትን ነገሮች እንደዚህ ማለት at the end of the completion of this section you should be able to ብሎ እነዚህ ድረድራቸው ነገሮች አሉ። ስለነዚህ ስለ describe the general characteristics of friction ስለ friction general characteristics ምን እንደሆነ ማወቅ አለባችሁ። this is the variation types of friction friction ታይፖች አሉ። እነሱ እናያለን። እነሱ ማወቅ አለባችሁ። calculate the magnitude of static friction, kinetic friction and use this problem involving the Newton laws of motion ነው። ኒውተን laws ስንል ኒውተን ሶስት ላዎች አሉ። ኒውተን ፈርስት ላው፣ ኒውተን ሰከንድ ላው and ኒውተን ሰርድ ላው። ኒውተን ፈርስት ላው ምን ብለን የምንጠራው በሌላ ስሙ law of inertia ብለን አንድ ነገር ኤክስተርናል ፎርስ እስካልነካው ድረስ አትሬስት ሆኖ ይቀጥላል ወይ ደግሞ ሞሽን ላይ ካለ በዛን ሞሽን ኦር ኮንቲኒዩስ ምንም አይነት ኮንስታንትሊ ይሄዳል። ምንም አይነት ኤክስተርናል ኢንፍሉዌንስ ካልነካው በስተቀር ማለት ያንን የሚያጠናው። ሰከንድ ላው ሲባል ደግሞ ፎርስ ማለት ማስ ታይምስ አክሰለሬሽን ነው። ፎርስና አክሰለሬሽን ዳይሬክት ፕሮፖርሽናል እንደሆነ እናውቃለን። ማስና አክሰለሬሽን ኢንቨርስ ፕሮፖርሽን እንደሆነ ይታወቃል። ሰርድ ሲባል ደግሞ አክሽን ኤንድ ሪአክሽን አክሽን ኤንድ ሪአክሽን ፎርስ። ለምሳሌ አንድ ቦልን በምንጠለዝበት ጊዜ እኛ ቦል ላይ የምናሳርፈው አክሽን ነው፣ የሚጠለዘው ደግሞ ሪአክሽን ነው። ወይ ደግሞ ግድግዳን ስትገፉት ግድግዳን እኔ ብገፋው መልሶ ይገፋኛል። አክሽን ሪአክሽን ፎርስ ኢዝ ሰርድ ላው ኦፍ ኒውተን እና ደግሞ ፍሪክሽን ላይ ማግኒቲዩድ የስታቲክ ማግኒቲዩድ የካይኔቲክ ማግኒቲዩድ እንደዚህ በመጠቀም ኒውተን በመጠቀም ማወቅ ይኖርባቸዋል። and solve more complex acceleration problems involving Newton laws of motion በመጠቀም እነዚህ and use free body diagrams በኋላ በደንብ እናያቸዋለን። ስለዚህ ፍሪክሽን ምንድነው የሚለውን ነገር እንጀምር። ፍሪክሽን ማለት friction, this is the word, friction is a type of force. አያችሁ ፍሪክሽን የሚባለው ፎርስ ነው ራሱን ይቻላል። ፎርስ ነው። ኦኬ እሱ እንዳትረሱ። ፍሪክሽን ማለት a type of force. ምን ፎርስ ነው? ኮንታክት ፎርስ አይደለም፣ በንክኪ ስለሚፈጠር ማለት ነው። ፎርስ ስንል ስንት አይነት ፎርስ አለ? ሁለት አይነት ፎርስ አለ። ኮንታክት እና ነን ኮንታክት ፎርስ። ኮንታክት ፎርስ ሲባል በንክኪ የሚፈጠር ነው። ነን ኮንታክት ፎርስ ሲባል ደግሞ ያለ ምንም ንክኪ የሚፈጠር ፎርስ ነው። ኮንታክት ፎርስ ላይ አንደኛው ታይፕ የሚሆነው ፍሪክሽናል ፎርስ ነው። ፍሪክሽናል ፎርስ በንክኪ የሚፈጠር ፎርስ ነው። ከመሬቱና ከኛ መካከል ያለው ፎርስ እጃችንን ስታሹ ሆት የሚሆነው ፍሪክሽናል ፎርስ ነው። ስለዚህ ይሄ ፍሪክሽናል ፎርስ ነው። ነን ኮንታክት ፎርስ ሲባል ግራቪቴሽናል ፎርስ ነው። ግራቪቴሽናል እኛ ወደ ምድር የሚስበን ምንም አይነት ንክኪ ይኖራል። ግራቪቴሽናል ኤሌክትሮማግኔቲክ ፎርስ በማግኔቲክ መካከል ያለ ፎርስ ራሱ ነን ኮንታክት ፎርስ እንለዋለን። ይህንን በደንብ አብራርቼላችሁ ፍሪክሽን ዛሬ የምናጠናው we express it in our everyday activity. Friction in simple term is a force that opposes እቺን አሁን ጥያቄ ትመጣለች። ፍሪክሽን ማለት ምንድን ነው? ሲምፕል ተርም ዲፋይን ስናደርገው ኦፖዝ ሞሽን የእኛን እንቅስቃሴ ኦፖዝ የሚያደርግልን ወደኋላ የሚገፋን እግራችን እኮ ሲራመድ ወደኋላ ወደፊት እንደዛ ነው የሚራመደው። ኦፖዝ ሞሽን እንድንንቀሳቀስ እንድንራመድ የሚያደርገን ፎርስ ፍሪክሽናል ፎርስ
ይሆናል ማለት ነው። ይህንን በደንብ ያዙ። ኢት ኦከርስ ዌን ቱ ሰርፌስ በሁለት ሰርፌሶች መካከል የሚፈጠር ነው። ኮንታክት ሁለት ሰርፌሶች ኮንታክት በሚነካከቡበት ጊዜ with each other and when one surface slider or attempt to slide over the other አያችሁ አንደኛው በአንደኛው ላይ በሚያርፍበት ጊዜ ኮንታክት በሚኖርበት ጊዜ ፍሪክሽናል ፎርስ ኦከር ያደርጋል። እንዳትረሱ ይሄንን አደራ። ምክንያቱም ላይክ ፈተና ላይ በደንብ ነው የሚወጣው በደንብ ኦልሶ ሌላኛው ምንድን ነው? ስለዚህ ይህንን ማወቅ አለባችሁ ብያችኋለሁ። and also ደግሞ friction occurs due to the roughness of the surface እንኳን like roughness ሲባል smooth እና roughness surface አለ like smooth ሲሆን ፍሪክሽን ለምሳሌ በጣም ይበዛበት በጣም ፍሪክሽን በዛ የሚባል መሰለኝ ጭቃ ላይ ብትገቡ ለመውጣት የታገላችሁ ምክንያቱም ፍሪክሽኑ በጣም ሀይ ነው ማለት ነው ያስራችኋል። ስላይዲንግ ለምሳሌ በጣም የሚያዳልጥ ጭቃ ሆኖ ጭቃ የቦካ ጭቃ ሳይሆን like ጭቃ ሆኖ በጣም የሚያዳልጥ አለ like even የሆነ like መኪናዎች ሁሉ እኮ ይሸራታሉ like ለምንድን ነው የሚሸራተቱት? ፍሪክሽንስ በጣም less ነው like smooth surface ላይ ራሱ በጣም እንደዚህ አስፋልቶች የሚሰሩት like ፍሪክሽን መኪናዎቹ እንዲንቀሳቀሱ like በደንብ እንዳይጥ ጠጠራማ አካባቢ እኮ በጣም ያስቸግራል ለመሄድ like ፍሪክሽን በጣም ሀይ ስለሆነ ማለት ነው። እዚህ ጋር ስትመጡ አሁን በእነዚህ ብሎኮች መካከል ያላያችኋል እዚህ ጋር ይሄው ከዚህና ከዚህ መካከል የሆነ ፍሪክሽን ፎርስ አለ የሆነ ፍሪክሽን ፎርስ አለ ላይክ እዚህ ጋር አያችሁ የሆነ እንደ ሎክ እና ይባል እንትላለ ፍሪክሽን ነው ማለት ነው። የተቆላለፉ ናቸው አንደኛው ከአንደኛው ፍሪክሽን ነው። ስለዚህ ማግኒፋይ ስታደርጉት ኢሜጁ ይሄን ይመስላል። and friction help to us why we walk by preventing us from sliding without friction between the tires and the road we couldn't drive or turn the car አያችሁ መኪናውን ኢቭን ማዞር እንኳን አትችሉትም እንድንራመድ መኪናዎች ጎማዎች እንዲንቀሳቀሱ የሚያደርገው like ፍሪክሽን ነው። ይህን አትርሱ like በደንብ እንደዚሁም ደግሞ መብራቶች ራሱ እንደዚህ ፓራሹቶች ያለ ፍሪክሽን መስራት አይችሉም። ስክሪር አለ like እንደዚህ ስክሪር ሲባል የሆነ ፒንሳን እና ብሎን ማለት ነው ራሱ በፍሪክሽን ነው የሚያያዙት። አምፖል ራሱ እኮ የሚገጥመው ፍሪክሽናል ፎርስ ስላለ ይህን አትርሱ። like እነዚህ ኤግዛምፕሎች ናቸው። እዚህ ጋር ስንመጣ there are two types of friction አለ ብያቸው ልቀጥል። ታይፖቹ እነዚህ ናቸው። ማን ቅድም ዛውት ካሙሊ የሚጠይቃችሁ ጥያቄ ይሄ ነው ማወቅ ያለባችሁ ስለ ፍሪክሽን ስታቲክ ፍሪክሽን and kinetic friction። ስታቲክ ፍሪክሽን ሲባል at rest ላይ ያለ ፍሪክሽን ነው። kinetic ሲባል ደግሞ at motion ዳይናሚክ የሆነ ፍሪክሽን ነው ማለት ነው። like እሱ በደንብ ማወቅ አለባችሁ። ታይፕስ ኦፍ ፍሪክሽን ማን ናቸው? ስታቲክ ፍሪክሽን and kinetic friction። ስታቲክ ፍሪክሽን at rest ላይ ያለ ፍሪክሽን ነው ፎርስ ማለት ነው። and kinetic friction ሲባል ዳይናሚክ ፍሪክሽን ማለት እንችላለን። ስላይዲንግ ሊሆን ይችላል፣ ሮሊንግ ሊሆን ይችላል like kinetic friction ላይ ማለት እና actually ተጠቅቀናል። እዚህ ፍሪክሽን ስንል like static friction ከkinetic friction ይበልጣል። ለምንድን ነው ይበልጣል? አንደኛ at rest ላይ ያለው የቆመ ነገር ነው እሺ በደንብ እንገባበታለን እሱ ላይ። static friction is the friction between two surfaces when there is no movement ምንም አይነት እንቅስቃሴ የለውም ስታቲክ ፍሪክሽን ጊዜ ምንም አይነት እንቅስቃሴ የለም። at rest ስንል እንቅስቃሴ or movement የሌለበት ማለት ነው። ኦኬ ይሄንን ካልን suppose you pull block slightly along a table top አንድን ቴብል ስትገፉት ፑሽ ስታደርጉት or ደግሞ ብቻ አፕላይ ፎርስ ኖሮበት የሚሆን ስላይትሊ በዛ ብሎክ ላይ ፑል ሲደረግ the block will not work with such a small force that you apply. What do you think the reason for this? The force that keeps the block from sliding is the force of static friction denoted by F and is the direction opposed to applied force. አያችሁ static friction ሲባል applied force ራሱ ፑል ቢያደርገው ምንም እንቅስቃሴ የሌለበት ፓርት at rest ላይ ቆመን ፓርት static friction ይባላል። ሞሽን ካለበት applied force ሲጨመርበት ሞሽን ሚኖር ከሆነ ያንን ምን ማለት ነው? kinetic friction እንላለን። kinetic friction ማለት እንቅስቃሴ like ዳይናሚክ የተባለው ሞሽን እና ዳይናሚክስ እና ራሱ ስለ ሞሽን like ሞሽን ላለ ደግሞ at the block in motion ከሆነ like kinetic friction እንላለን። kinetic friction is the friction between two surfaces when one them in the sliding over the
other. For example, when block that push being to a slide over the table. like 4.19 ብንመለከት ኬኔቲክ ፍሪክሽን ማለት በሁለቱ ሰርፌሶች መካከል ያለ ስላይዲንግ ኦቨር ነው። ሁለቱም ላይክ ምን አለው ማለት ነው፣ እንቅስቃሴ ይኖረዋል። ብሎኩ ፑሽ ይደረጋል። ሲደረግ ደግሞ የሆነ እንቅስቃሴ የሚኖር ከሆነ ላይክ ኬኔቲክ ፍሪክሽን አለ ማለት ነው። ላይክ ኬኔቲክ ፍሪክሽን ዲኖት ለማድረግ ኤፍ ላይክ እንደዛ አድርገን እቺን ሰታያት just like kinetic friction ዲኖ ማለት ነው። ፎርስ ኤፍ ነው and k ምትል ከስር ትቀመጣለች ማለት ነው። this is the kinetic friction. okay and static friction ደግሞ ዲኖ ስታደርጉት ኤፍ ተጽፉና ከስር ኤስ ትሆናለች ማለት ነው። እቺ ደግሞ ምን ትሆናለች? static friction and this one is kinetic friction. ዲኖ ሲደረግ ማለት ነው። ስለዚህ በደንብ እየገባችሁ ነው ብዬ አስባለሁ። ፍሪክሽናል ፎርስ is directly related to the normal force. ከኖርማል ፎርስ ጋር like direct የሆነ ሪሌሽን ነው ከሰርፈሱ ጋር። ኖርማል ፎርስ ማለት ምንድን ነው? ከሰርፈሱ ጋር perpendicularly ወደ 90 ዲግሪ የሚሰራ ሲሆን ያ ኖርማል ፎርስ ማለት ለምሳሌ ቴብል ላይ የሆነ ቡክ ብታስቀምጡ እሱን ወደ ላይ የሚሸከመው ፎርስ አለ አይደለ? ወደ እና ቡኩ ደግሞ ወደ ቴብሉ የሚያሳርፈው ፎርስ አለ እና ደግሞ ቴብሉ ደግሞ ወደ እሱን ለመሸከም ደግሞ የሚያሳርፈው ፎርስ አለ። ያ ኖርማል ፎርስ የሚባለው ማለት ነው። okay and its value depends upon the property of the surface in contact. ሁለቱም ኮንታክት ስለሆኑ ነው። and this property of material that resists emotion is called the coefficient of friction. like ይሄ ማቴሪያል ደግሞ ሬዚስት የሚያደርግበት የሆነ የፍሪክሽን ኮኤፊሽንት ይኖራል። like friction coefficient ማለት ነው። እቺ ደግሞ and which is define the ratio between the friction force and the normal force. አያችሁ አሁን እዚህ ጋር ማስተዋል ያለባችሁ እቺ ኮኤፊሽንቷን በሆነ ስላይዲንግ ኦቨር ሲደረግ like resist የምታደርግ ሞሽን አለች። ያችን ለዛ ፍሪክሽን ኮኤፊሽንት ይኖረዋል ማለት ነው። እቺ ኮኤፊሽንት ደግሞ ምንድናት ማለት ነው? እቺ ኮኤፊሽንት እንደምንላት የፍሪክሽናል ፎርሱና ከኖርማል ፎርሱን ስናካፍል የምናገኛት ቫልዩ ናት። ኦር ደግሞ ፍሪክሽናል ፎርስ ስንል ደግሞ ፍሪክሽን አሁን እቺ ኮኤፊሽንቷ ምን እንደሆነች ነግራችኋል። ፍሪክሽናል ፎርስ ስንል ደግሞ ምንድነው ማለት ነው? like coefficient times normal force ብላችሁ ያዙት። okay sorry for my writing ግድ አድርጉልኝ እንዲህ ስላልተመቸኝ ነው። okay ስለዚህ ምን ይሆናል ማለት ነው? ኮኤፊሽንት ማለት ኖርማል ፎርስ ሲካፈል ለማነው ፍሪክሽናል ፎርስ ሲካፈል ኖርማል ፎርስ ነው። ላይክ ፍሪክሽናል ፎርስ ለማግኘት ደግሞ ኮኤፊሽንት ታይምስ ኖርማል ፎርስ። ስለዚህ ሳናስ ፍሪክሽናል ፎርስ ማለት ኮኤፊሽንት ታይምስ ነው። እቺ ኮኤፊሽንት ምንድናት ነው? እቺ ኮኤፊሽንት ላይክ አሁን ፍሪክሽናል ፎርሳችን ኮኤፊሽንት ታይምስ ኖርማል ፎርስ ነው። ዶንት ፎርጌት ይሄኛው በፍጹም እንዳትረሱት፣ በጣም ይጠይቃል። እቺ ፍሪክሽናል ኮኤፊሽንታችን ይሄኛው ኬኔቲክ ፍሪክሽን የሚሆን ከሆነ እቺኛዋ ኬኔቲክ ኮኤፊሽንት ላይክ የኮኤፊሽንቱ የኬኔቲኩ ወይ ሞሽን ላይ ያለው ኮኤፊሽንት ትሆናለች ማለት ነው። and also ይሄኛው ደግሞ ምን ከሆነ ስታቲክ ፍሪክሽን ከሆነ ደግሞ እቺኛዋ ኤክስ ከሆነ አሁን ኮኤፊሽንቱ የስታቲክ ፍሪክሽን ኮኤፊሽንት ነው የምንወስደው። ይሄን እንዳትረሱ። ስለዚህ ለኛ ፍሪክሽን ተጠቅመን ኮኤፊሽንት ነው ማርኮስ አድርጎ ስታቲክ ፍሪክሽን ከሆነ ላይክ ኤፍ ኮኤፊሽንቱ የስታቲኩን ነው የምንወስደው። ኬኔቲክ ከሆነ ኮኤፊሽንቱን የኬኔቲኩን ነው የምንወስደው እና እቺ ቫልዩዋ ደግሞ ምን ውስጥ እንደምትል እነግራችኋለሁ። and coefficient of kinetic is the dimensional number, you know, number is the dimensional ነው. yeah we write fs ምንድነው? ቅድም ብያችኋለሁ። ምንድነው? static friction and the coefficient ከምን ጋር ነው? ከstatic coefficient ጋር ነው የሚሆነው ማለት ነው። ገባችኋል? where ሌላ ነው coefficient of static friction is ምን ይባላል? coefficient of static friction and kinetic አንቺ ቅድም እንደነገርኳችሁ kinetic friction ማለት ምንድን ነው? coefficient times ይኸው እዚህ ጋር ትችላላችሁ። እቺ kinetic friction ማለት ዙም ላድርግላችሁና kinetic friction ማለት coefficient of kinetic friction እና normal force ሲባዙ ነው ማለት ነው። like በየስታቲክ ሆነ ይለያል፣ kinetic ሆነ ይለያል እና እቺ coefficient አሁን እነግራችኋለሁ። the maximum value of static friction the maximum value of static friction is known as limiting friction. like static friction ነው at limiting friction ነው ስንል start
በጣም በቃ አብቅቶ የመቆየቱን አትሬስት ላይ የሆነውን በጣም መጨረሻ ፓርት ሙቭ ለማድረግ ላይክ ሊሚቲንግ ፍሪክሽን ይባላል። እሱን እነግራችኋለሁ። ሊሚቲንግ ፍሪክሽን ማለት ስታርት ለመሆን ወይ ደግሞ ወደ ኬኔቲክ ፍሪክሽን ወይ ደግሞ ሞሽን ላይ ለመሆን የመጨረሻው ሊሚቲንግ ፍሪክሽን ነው። ኦኬ አትሬስት ላይ ያለበት ሊሚቲንግ ፍሪክሽን ይሆናል ማለት ነው። ኦኬ ዶንት ፎርጌት ይሄ እንዳትረሱ፣ በጣም ይጠየቃል። and it is the frictional force between the surface when the body just begin to slide. Static friction is less than or equal to the products of the coefficient of static friction and the normal force. አያችሁ አሁን ስታቲክ ፍሪክሽን ሲባል ከነዚህ አሁን ከፕሮዳክት ቅድም ብዬሻለሁ። ስታቲክ ፍሪክሽን ማለት ኮኤፊሽንት ታይምስ ኖርማል ፎርስ ከዛን ሉክ አት ዲስ እጻፍላችሁ። ስታቲክ ኤስ አለች ብያችኋለሁ። ምንድን ነው? ከኮኤፊሽንት ታይምስ ኖርማል ፎርስ። ኮኤፊሽንቱ ማለት ነው ስታቲክ አይደለ? ከነዚህ ከሁለቱ ፕሮዳክቶች ምን የሆነች ወይ ያነሰች ናት ወይ ደግሞ እኩል የሆነች እቺ ማለት ነው። ከኮኤፊሽንት ታይምስ ኖርማል ፎርሱ እኩል የሆነች ኦር ደግሞ ያነሰች ነው የምትሆነው ማለት ነው። እቺ ስታቲክ ፍሪክሽን እዚህ ጋር የሚለው እንደዛ ነው። ያቺ ስታቲክ ፍሪክሽን is less than or equal to the product of static friction, coefficient static friction and normal force. Don't forget, I want to mention this one, don't forget. And the maximum value in you. ቅድም እንደነገርኳችሁ አትሬስት ሙሉ ለማድረግ የመጨረሻው ስቴት ላይክ ሊሚቲንግ ፍሪክሽን ነው። and the maximum value ይሄኛው ነው። okay once the static friction gives away to kinetic friction the block is motion አያችሁ ያ ካለቀ በኋላ ወደ kinetic ነው አይደል? ሞሽን እንቅስቃሴ ይኖራል and it lead to keep the motion as it was to get start ተንቀሳቀሰ ማለት indicate that the kinetic friction is less than the static friction አያችሁ kinetic friction ከstatic friction less ነው። እሺ ምክንያቱም kinetic friction ምንድነው ብያችኋለሁ ሙቭመንት ላይ ስታቲክ ፍሪክሽን ነው በቃ ተቀምጦ ኮኤፊሽንቱ ስትመለከቱ ላይክ ኮኤፊሽንቱ ስታቲክ ፍሪክሽን እንደዛ ላይክ እዚህ ጋር አሁን ኮኤፊሽንቱ ከዜሮ ቀደም ምን ብያለሁ ከዜሮ ነው የሚጀምረው አትሬስት ላይ ስለሆነ ኤንድ የነዚህ የሁለቱ ፕሮዳክት ወይ እኩል ናት ወይ ታንሳለች ነው። እቺ ማን ስታቲክ ፍሪክሽን እቺ ናት። በቃ ይሄ ነገር ለሁሉም static friction start on any value between 0 and its maximum value coefficient of static friction times normal force depending on the magnitude of the applied force. It could take any value between 0 to its limiting value. ከ0 እስከ limiting value ማለት coefficient times normal force ላይ የምናገኛት አለች ማለት ነው። ላይክ በጣም ቀላል ነው። አሁን እኔ ከነገርኳችሁ በኋላ ይሄ ልትበሉ አይገባም በፍጹም። ፍሪክሽናል ፎርስ ጥያቄዎችን ኔቨር ኦኬ። አያችሁ እዚህ ጋር ነው አሁን ሊሚቲንግ የሚባልበት ፓርት። ይሄ ግራፉን አሁን የምታዩት ይሄኛው ላይክ እችኛዋ ስታቲክ ሪጅን ናት እስከዚህ ድረስ ማለት ነው። እዚህ ጋር ደግሞ ምን አድርጓል ላይክ ሞሽን ላይ ያለው ስለዚህ ኬኔቲክ ሪጅን ነው። እቺ ምንድን ናት ማለት እቺኛዋ ላይ የተደረገችባት በጣም ይሄ ምን ሊሚቲንግ ስታቲክ ፍሪክሽኑ በቃ ሊሚት ተደርጓል የሚባልበት ነው። ገብታችኋል? ኦኬ እሺ እንስራ እናንብበው። ምንድን ነው የሚለው? an 8 kilogram block is placed on a horizontal surface 8 ኪሎግራም የሚመዝን ብሎክ በሆሪዞንታል ሰርፌስ ላይ ፕሌስድ ሆኗል። ከዛ the coefficient of static friction that the kinetic friction between the block and surface are 0.4 and 0.35 respectively. ለማን ለስታቲክ ፍሪክሽን 0.4 and ለኪኔቲክ ፍሪክሽን ደግሞ 0.3 respectively ስለሚል ማለት ነው። ከዛ ምንድን ነው what is the horizontal force just enough to start moving the block? አያችሁ የሚጠይቀን እዚህ ጋር ምንድን ነው ጥያቄ እንሰራለን ማለት ነው። ስለዚህ the first question ምንድን ነው what's the horizontal force just enough to start moving on the block? ብሎኩ ከዚህ ፎርስ አለ ፎርስ
የሚባለው ከማን ጋር ነው? ከፎርስ ታይምስ ስታቲክ ፎርስ ነው። ምክንያቱም ይሄ የሚጠይቀው ስለ ስታቲክ ፎርስ ገና አያችሁ፣ ገና ለመነሳት ኢናፍ ቱ ስታርት የጊዜውን ጨርሶ ገና ሊነሳ ነው። ስለዚህ ስታቲክ ፍሪክሽን ነው የሚጠይቀው። ያለው ምን ብላ ኮኤፊሽንት ታይምስ ስታቲክ ፍሪክሽን ታይምስ ኖርማል ፎርስ። ኦኬ እዚህ ጋር አለቀ ቦታው። እቺን ፎርሙላ እንይዛለን። ከዛ ደግሞ ቴብል ኤፍኤስ ኢኳልስ ቱ ቼንጅ እዚህ ጋር 8 ኪሎ ግራም አለ ነው። ስለዚህ ደግሞ ስታቲክ ፍሪክሽን ኦፖዝድ የሚያደርገው ስታቲክ ፍሪክሽን አለ ነው። ከዛ ምንድን ነው እዚህ ጋር አፕላይድ ፎርስ ኤፍ እንበል። ኦኬ ላይክ እንደሚሁሉ ነገር ያሳየኋችሁ ነው። ኤፍኤስ ምንድን ኤፍኤን ምንድን ኖርማል ፎርስ ነው። በጣም ይከታለ ታይፒንግ ነው ነው። እዚህ ጋር ደግሞ ወታች ሚስብ ምን አለ? ዌይት አለ አይደል? ዌይት ደግሞ ምንድነው? ማስ ታይምስ ግራቪቲ። እችን ነገር ያዙ። ወደዚህ ኦፖዝድ የሚያደርገው ፍሪክሽናል ፎርስ አለ፣ ወደዚህ ደግሞ አፕላይድ ፎርስ አለ። ይሄ ስታቲክ ፍሪክሽን። ስለዚህ ማግኘት ይቻላል ማለት ነው። ግን የምናገኘው ፎርስ ማለት ኮኤፊሽንት ታይምስ ኤስ ፍሪክሽናል ፎርስ ስታቲክ ፍሪክሽናል ፎርስ ከዛ ኖርማል ፎርስ። ኖርማል ፎርስ ቅድም እንዳልነው ይሄ ወደ ላይ የሚስብ ፎርስ ነው። ወደዚህ ነው ማስ ታይምስ ግራቪቲ። ከዚህ ጋር ብሎ ሁሉ ነው ወደዚህ ኤፍኤን ኤምጂ። ስለዚህ ከዚህ ኤፍኤን ማይነስ ኤምጂ ኤፍኤን ማይነስ ኤምጂ እኩል ይሆናል 0። ይሄ ወደዚህ ሲያልፍ ኤፍኤን እኩል ነው ከማስ ታይምስ ግራቪቲ ጋር ነው። አሁን እንጠቅማለን። ስለዚህ ኤፍኤስ ማለት ኮኤፊሽንት ታይምስ ኤስ ኤምጂ ኖርማል ፎርስ ላይ ይሄን እናስገባለን። እቺ ኤምጂ ሚጋ እኩል ነው ማለት ነው። ስለዚህ ምንድነው ሲጠቅም ኬኔቲክ ፍሪክሽን ስታቲክ ፍሪክሽን 0.4 ሲባዛ ማሱ 8 ግራቪቲ 10 እንጠቀም ከዛም እኩል ይሆናል 32 ይመጣል ነው። ስለዚህ ይሄን እንደዛ ከሰራ ሁለተኛው ደግሞ ቢዲ ደግሞ ምንድን ነው ኬኔቲክ ፍሪክሽን የሚጠይቀው what horizontal force must be applied on the block to keep its uniformly accelerated at 4 ሜትር ፐር ሰከንድ ስኩዌር። ይሄ አሁን እንቅስቃሴ ጋር ያለ ፎርስ ነው። ልክ ስዕሉን እንደቅድሙ ልሳላችሁ እቺ ስዕሏ ብትሆን ወደዚህ አፕላይድ ፎርስ አለ። አንዱ ኬኔቲክ ፍሪክሽን ወዴት ነው? ሁሌም ኦፖዝ ነው የሚያደርገው። እንዳትረሱ ኬኔቲክ ፍሪክሽን ወደዚህ ነው የሚሆነው። ኦፖዝ ከዛ ቢገፋው ኦፖዝድ ማለት ነው። ወደዚህ ቅድም ቢያ ዌት አለ። ዌት ማለት ደግሞ ማስ ታይምስ ግራቪቲ። ይሄ ዌት እኩል ነው ብለን ብለን ይገባችኋል። አሁን እዚህ ጋር ምን አለ? ኖርማል ፎርስ ሁሌም ከሰርፌሱ ጋር ፐርፐንዲኩላር ወር ደግሞ 90 ዲግሪ የሚሰራ ፎርስ አለ። አሁን ምንድነው ማለት ኬኔቲክ ፍሪክሽን ነው የምናገኘው አይደል? ስለዚህ አሁን ኒውተን ሰከንድ ሎው እንጠቀም። ቅድም እዛ ጋር ሃይላይት ላይ የተሰጠው እሱ ነው። ኒውተን ሰከንድ ሎው ማለት ፎርስ ኔታችን ፎርስ ኔት እኩል ይሆናል ከማስ ታይምስ አክሰለሬሽን ጋር እኩል ይሆናል ማለት ነው። አሁን ኒውተን ሰከንድ ሎው የምንጠቀመው ለዛ ነው። ፎርስ ኔት ማለት ደግሞ ምንድነው? አሁን ከዚህ ይሄ ሲቀር እነሱ ይሆናል። ስለዚህ ፎርስ ማይነስ ኬኔቲክ ፍሪክሽናል ፎርስ እኩል ይሆናል ማስ ታይምስ አክሰለሬሽን። ስለዚህ እሷ እንጽፋለን ማይነስ ኬኔቲክ ፍሪክሽን is equals to mass times acceleration። ለምንድን ነው ማስ አክሰለሬሽን ያለው? ሙቭመንት ላይ ነው። ስለዚህ ፎርስ ማለት ማስ ታይምስ አክሰለሬሽን እንቅስቃሴ ላይ ስላለ ነው ማለት ነው። ሰከንድ ላይ ተጠቅመን እቺ ምን ብለናል? ፎርስ ማይነስ ኮኤፊሽንት ታይምስ ኖርማል ፎርስ አይደል? ከዛ ማስ ታይምስ አክሰለሬሽን ከዛ ኤፍ ኖርማል ፎርስ ደግሞ እንደዚህ ኮኤፊሽንት ታይምስ ማስ ታይምስ ግራቪቲ ይሆናል ማለት ነው። እኩል ይሆናል ማስ ታይምስ አክሰለሬሽን። አሁን እናስገባ። ስናስገባ ላይክ ፎርስ ነው የምናገኘው። ስለዚህ ፎርስ እቺ ነው የምናገኘው። ይሄ ወደዛ ይሄዳል ማለት ነው። እኩል ይሆናል ማስ ታይምስ አክሰለሬሽን ፕላስ ኮኤፊሽንት ታይምስ ማስ ታይምስ ግራቪቲ ይሆናል አይደል? ስለዚህ ፎርሳችን ላይ ማሱ ስንት ነው? የጋራ ማስ ማውጣት ይቻላል።
ኦልሶ ግን እዚህ ጋር ብታውቁም ችግር የለውም። ማስ ስንት ነው? 8 ሲባዛ 4 ሲደመር 0.3 ለኬኔቲክ ፍሪክሽን ተጠቅሞ የተባለው 0.35 ታይምስ ኦልሶ ማስ 8 ሲባዛ ግራቪቲ የሚጠቀም ኢትስ ፋይናል answer is 16 ኒውተን ይመጣል። this is enough እና በጣም መረዳት ያለባችሁ ነው። አንደኛ ስታቲክ ፍሪክሽን ላይ ከሆነ አፕላይድ ፎርስ የምናስቀምጠው ከፎርሱ ጋር እኩል ነው የሚሆነው። ምንም አይነት እንትን አትሪስት ላይ ያለው ምንም አይነት እንቅስቃሴ የለም። ስለዚህ እሱን አትርሱ። ስታቲክ ፍሪክሽን የሚባለው ኦልሶ ከኮፊሽንት ታይምስ ኖርማል ፎርስ አንድ ኬኔቲክ ፍሪክሽንም ኮፊሽንት ታይምስ ኖርማል ፎርስ። ለምንድነው ማስተር አክሰለሬሽን የተጠቀምነው? ማስተር አክሰለሬሽን የተጠቀምንበት ምክንያት ለምንድን ነው? ማስተር አክሰለሬሽን የተጠቀምንበት ምክንያት it is to be like ሞሽን ላይ ስላለ እዚህ ጋር ለምንድን ነው ይሄ 5 ዓመት የ9 ስለተጠቀሙ እኛ 10 የተጠቀምነው? ኦኬ ለዛ ነው እንጂ ተመሳሳይ። Thank you for your attention.